ጤና ይስጥልኝ የፈረጅ ዲጂታል ቤተሰቦች፣ ዛሬ በሌላ ፒቱፒ ነው የተመለስኩት። ባለፈው ኤርቲም ፒቱፒ እንዴት እንደምትገዙ አሳይቻችሁ ነበር። ዛሬ ደግሞ በጣም ቀለል ያለና ፒቱፒ ማግኘት የምንችልበት መንገድ ነው ማሳያችሁ። በጣም ሴኩር የሆነ ራሴ ሪሰርች አድርጌ ከዚህ በፊት በሌላ አካውንት ገዝቼበት ማቀውን ነው ማሳያችሁ እና እስከ መጨረሻ ቪዲዮን ተከታተሉኝ፣ ይጠቅማችኋል። እኔ ያልሆነ ነገር ቪዲዮ አልሰራላችሁም፣ ሪል የሆነ ነገር ነው። ሲቀጥል ፕሊዝ ሰብስክራይብ እያደረጋችሁ በምትችሉት አቅም ደግሞ ሼር እያደረጋችሁ እና ምን አለ መሰላችሁ ኖዋንስ የሚባል አፕሊኬሽን ነው፣ ዌብሳይትም አፕሊኬሽን አለው። ይሄ የኛ ናሽናል አይዲ እና ፌስ አይዲ ወስዶ ቬሪፋይ አድርገው ልክ እንደ ሌሎች ኤክስቼንጅ የሚያገባየን ማለት ነው። በዛ ላይ ደግሞ ቪዛ ካርድ አለው፣ ቪዛ ካርድም የሚሰጠን ነው ማለት ነው። እና ወደ አሰራሩ ስንሄድ እናንተ አፕሊኬሽኑን ወይ ዌብሳይቱን ታወርዳላችሁ። ከዛ ፉል ቬሪፋይ እኔም ቬሪፋይ አድርጌ ነው ማሳያችሁ። ስለዚህ እስከ መጨረሻው ተከታተሉኝ ላሳያችሁ እንዴት እንደሆነ። ከዛ በፊት ግን ቪፒኤን ማብራታችሁን እንዳትረሱ። ያው ምክንያቱም የኛ አይፒ አድሬስ ያስቸግራል ማለት ፉል ቬሪፋይ በኢትዮጵያ እንትን ነው የሚቀበለን፣ ግን ቪፒኤን አብሩ ወይ ዋይፋይ ትንሽ ካስቸገራችሁ እና አፕሊኬሽኑ ብታወርዱት ይቀላል። ዌብሳይቱ ከፈለጋችሁ አፕሊኬሽኑ ግን ይቀላችኋል። ከዛ እዚህ ጋር ኢሜል ታስገባላችሁ፣ ከታች ደግሞ ፓስወርዳችሁን ታስገባላችሁ ማለት ነው። ፓስወርድ ደግሞ ሚክስ አድርጋችሁ ከዚያ ልክ እንደዚህ ክሬት አካውንት ስንለው ለምሳሌ አሁን እዚህ ጋር እኔ ሳስገባ ለምሳሌ አሁን ይሁን እንደዚህ ኢሜል ሳስገባ እንደዚህ አይነት እዚህ ጋር ደግሞ ፓስወርድ መሆን ያለበት ምንድነው እንደዚህ ሚክስ ካራክተር ማለት ነው። ለምሳሌ አሁን ኤም በትልቅ ካደረጋችሁ እንደዚህ አድርጋችሁ ከዛ ቁጥር ጨምራችሁ ከነዚህ ወይ አት ወይ እንትን ቀላቅላችሁ ወይ መሰላል እንደዚህ ሚክስ አድርጋችሁ ክሬት ታደርጉና ከዚህ ክሬት አካውንት ስትሉት ቬሪፋይ ነው እንትን ነው የሚልከው ኦቲፒ ኢሜላችሁ ላይ አምጥታችሁ ቬሪፋይ ታደርጉታላችሁ። እኔ እዚህ ድረስ ስለሄድኩ ማለት ነው። ከዛ ልክ ቬሪፋይ አድርገን ከጨረሳችሁ በኋላ አብረን እንግባ ወደ ውስጥ ላሳይ። ልክ ኢሜላችሁና ፓስወርዳችሁ ክሬት አድርጋችሁ ከገባችሁ በኋላ በቃ እዚህ ጋር እንደዚህ ነው የሚገባው። ከዛ እዚህ ጋር የኮጎን ስታይል ለምሳሌ አሁን ፒቱፒ የሚል አለ። የኛ ሀገር ሻጮች ይመጣሉ ማለት ነው። እዚህ ጋር ካያችሁት ትንሽ ኔትወርክ ስላስቸገረ ነው። ለምሳሌ አንድ ኤስዲ 158 ብር ምናምን ይላል፣ ግን ያ እነሱ ሊስት ያደረጉት ነው፣ ግን ይጨምራል በእርግጠኛ። ይሄው እዚህ ጋር የኛ ሀገር ሻጮች። ከዛ እዚህ ጋር ፕሮፋይላችሁ ላይ ትመጡና ማለት ነው ፕሮፋይላችሁ ገብታችሁ እዚህ ጋር እንትን ማድረግ አለብን፣ ቬሪፋይ ማድረግ አለብን አይደለ? ስለዚህ ቬሪፋይ ለማድረግ እዚች ጋር ፕሮፋይላችሁ ላይ 0 ኢቲቪ የምትለው እዚህ ጋር ታያታላችሁ። እሷን ከዛ የሪፐብሊክ ፕሮፋይል የምትለው አንዴ ክሊክ ታደርጋላችሁ። ቬሪፋይ ማድረግ ስላለብን ከዛ እዚህ ጋር ቬሪፋይ ለማድረግ ማሟላት ያለብን ነገር አለ። እዚህ ጋር ኤዲት ፕሮፋይል የምትለውን አንዴ ጠቅስ ታደርጉ ማለት ነው። እዚህ ጋር አሁን መጀመሪያ አፕሎድ ክሊር ፎቶ ይላል። ክሊር የሆነ ፎቶ የራሳችሁ ከሆነ ይመረጣል፣ ካልሆነ ደግሞ ክሊር የሆነ እዚህ ጋር አፕሎድ ታደርጉታላችሁ። ከዛ ባዮ ከፈለጋችሁ መጻፍ ነው፣ ካልሆነ እዚህ ጋር አሁን ለምሳሌ ቁጥሩን ቬሪፋይ ለማድረግ ቢያንስ አንዴ ትሬድ ማድረግ አለበት። ለዛ አሁን ለምሳሌ እዚህ ጋር ኢትዮጵያ አድርገውና ቁጥሩን መነሻው +25 ብሎ የሚጀምረው ማለት ነው። አያችሁት? ቢያንስ ቬሪፋይ ለማድረግ አንዴ ትሬድ ማድረግ አለብን። አያችሁት? አትሊስት ዋን ሰክሰስፉል ትሬድ የሚላል እሱን አንዴ ከገዛችሁ በኋላ ማድረግ ትችላለች። ከዛ አሁን እዚህ ጋር ዋሌት የሚለው ላይ ትመጡና አይዲ ቬሪፋይ ማድረግ አለብን። በዛውም ቪዛ ካርዱን ታይታላችሁ። ልክ እዚህ ጋር እንደመጣነው ለምሳሌ ከጎን ቪዛ ካርድ የምትለው ጋር ትነኩና አንዴ እሱ እንዳደረግን ማለት ነው መጀመሪያ ቬሪፋይ ማድረግ አለብን። እዚህ ጋር ያያችሁት ቬሪፋይ የምትል እሷን አንዴ ቬሪፋይ የምትለውን አንዴ ጠቅ እናደርጋለን ማለት ነው። ከዛ ሌቭል 1 ሆኗል። እዚህ ጋር ሌቭል 2 ቬሪፋይ ለማድረግ የመጀመሪያው ስማችሁን እናንተ ናችሁ ስትጽፉ እዛ ክሬት አካውንት ስታደርጉ እሱ ነው ሌቭል 1 ቬሪፊኬሽን። ሁለተኛ ደግሞ አይዲ ነው። እዚህ ጋር ቬሪፋይ ስናደርግ ስታርት ቬሪፊኬሽን ፕሮሰስ የሚለው አለ። እሱን አንዴ እንነካለን። ከዛ እዚህ ጋር ያማርጠናል። ኢሜል ምናምን ስትሉ ያስቸግራችኋል። ቀጥታ ነው ቬሪፋይ ማድረግ ያለብን። ቆይ ላሳያችሁ እንዴት ነው። ኔትወርክ ነው ትንሽ ጠብቁት። እዚህ ጋር ያያችሁት እኔ ኢሜል እንትን ቪፒኤን ስላበራው ነው እዚህ ፍራንስ የሚለው ያመጣው። እዚህ ጋር አንዴ ከላይ ኢትዮጵያ የሚለው እንፈልግና ሰርች በተኑ ላይ
ካልሆነ ደግሞ እንደዚህ በአልፋቤት ሄደን ኢ ላይ ስንደርስ ኢትዮጵያ አለች እዚህ ጋር ኢስቶኒያ ኢትዮጵያ እዚህ ጋር አለች። እሱን ካረግን በኋላ እዚህ ጋር ያማርጠናል። ምንድነው የአዲስ አበባ መኖሪያ ነው ወይስ ኢትዮጵያን ዲጂታል አይዲ ነው ካርድ ፋይዳ የሚለው ቀጥታ መጣል እና ያቺ ፓስፖርት አለ ኦሮሚያ አይዲ አለ። እሺ እዚህ ጋር አሁን ኢትዮጵያ ናሽናል አይዲ አይደል የምንፈልገው እሱን አንዴ ክሊክ ብለን ያላችሁን ማለት ነው። ከዛ ይኸው አፕሎድ ኮለር ፎቶ በቃ ጽድት ያለ መሆን አለበት አይዲ ማለት ነው ቶሎ እንዲቀበላችሁ ስታነሱ። ከዛ እዚህ ጋር ኮንቲኒው ትሉታላችሁ ማለት ነው። እንደዚህ ኮንቲኒው ብላችሁ የመጀመሪያውን አይዲ እንትን ይላል የመጀመሪያ ከፊት ያለውን ከኋላ እንደዛ አድርጋችሁ ነው ቬሪፋይ ብታደርጉ። እኔ ልክ ካሳየዋችሁ በኋላ ቪዲዮን ከጨረስኩ በኋላ ቬሪፋይ ስለማደርገው መለስና ይሄን ፕሮሰስ ተውና ማለት ነው ለእናንተ ለማሳየት ነው። ያው እኔ ልክ ከጨረስኩ በኋላ ሁሉም ነገር ቬሪፋይ ስለማደርገው ባይዘው ይሄንን ትሰራላችሁ እንትን አይደለም ያልሆነ ነገር አይደለም ሪሰርች አድርጌ በደንብ ነው። ምክንያቱም ብር ነገር ስለሆነ እኔም ማወቀስ አልፈልግም፣ እናንተም ብራችሁን ማይሆን ቦታ ላይ ላስበላችሁ አልፈልግም፣ እንድትወቅሱኝ አልፈልግም፣ እኔም እንድመሰገን የምፈልገው። ስለዚህ ይሄን ልክ ዋሌት ላይ ገብታችሁ ነው ቬሪፋይ ማድረግ የምትችሉት። ቁጥር ደግሞ ቬሪፋይ ስታደርጉ እንደነገርኳችሁ እንትን ያስፈልጋል። ምንድነው የሚባለው አንዴ ቢያንስ ትሬድ ማድረግ አለብን። ስለዚህ እዚህ ጋር አያችሁ ቬሪፋይ ስታደርጉ ነው ይጀርያችኋለሁ። እዚህ ጋር ቪዛ ካርድ የምትለው ላይ ስትገቡ ነው ቬሪፋይ አድርግ የሚለው። ከዛ እዚህ ጋር እንመለስና ፎቶ ደግሞ ክሊር ፎቶ ማድረጋችሁ እንዳትረሱ እንዳልኳችሁ። ከዛ እዚህ ጋር ፒ2ፒ የምትለው ላይ ገብታችሁ ያው ለምሳሌ አይዲ ቬሪፋይ ካደረጋችሁ በኋላ መግዛት ትችላላችሁ። እዚህ ጋር አንዱ USDT 158 ብር የሚለው ዝም ብሎ ነው። ይሄ ውሸት ነው ማለት ውሸት ነው ትላችሁ ያነሱ ያደረኩት ነው። እዚህ ጋር ይጨምራል። አሁን ለምሳሌ ስትገዙ ደግሞ ብዙ ትሬድ ያደረገ ሰው ግዙ፣ እንዳትበሉ። አንድ ሁለት ምናምን እንዳትበሉ ስላችሁ ላይቆይባችሁ ነው እንጂ መበላት እንኳን ሪፖርት ታደርጋላችሁ። እዚህ ጋር አሁን 2000 ብር አለ፣ እዚህ ጋር ደግሞ 1300 ምናምን ብር አለ። ምንድነው ካላችሁኝ ያው የነሱ እንትን ነው ኔትወርክ ነው እንጂ እንደዚህ አይመጣም። ከዛ ለምሳሌ አሁን እዚህ ጋር እንትን ፔይ አቢሲኒያ የሚለው ለምሳሌ ይሄን ልጅ ስናይ ስንት ሽጧል? 3 ትሬድ ነው ያደረገው ተውታላችሁ። እዚህ ጋር አሁን በባንክ ትራንስፈር የሚለው እዚህ ጋር እሱን አንዴ ለምሳሌ አሁን የመጀመሪያውን እዚህ ጋር ክሊክ ስናደርገው ለምሳሌ አሁን ማክሲመም የሚቻለው 2000 ብር ነው እያለ ነው ይሄ ልጅ። 2000 ብር እንደዚህ ብለን እንጽፍ ከዛ 2000 ብር እዚህ ጋር ፕሮሰስ እንለዋለን። ከዛ እዚህ ጋር ባንክ ያመጣልናል። እያያችሁት ነው። ምንድነው የምትፈልጉት? ሂጅራ ባንክ፣ ሲቢኢ ከሆነ ሲቢኢ ትሉታላችሁ። ከዛ ፕሮሰስ ነው። ልክ በዚህ መልኩ ነው የምትጨርሱት። በጣም ቀላል ነው እና ይሄን ይመስላል። እንዳይረዝምባችሁ። ከዛ ግራ ከገባችሁ ኮሜንት ላይ ያሳውቁኝ። ያንዳንዱ ኮሜንት እየጻፈ መልሳለሁ እና ፕሊስ በቻላችሁት መጠን ሰብስክራይብ፣ ሼር እያደረጋችሁ እኔ እንደዚህ ለእናንተ ለመርዳት ብዬ ነው እንደዚህ ከየትም ብዬ መረጃ እያመጣው ያለሁት እና ፕሊስ ሰው ደግሞ መረጃ ሲያመጣ የሚጠቅማችሁ ከሆነ አይታችሁ አትውጡ። ሰብስክራይብ እያደረጋችሁ በሌላ ቪዲዮ እስክንገናኝ ቻው።